በድምሩ 95 ተማሪዎች በዛሬው ቀን ይመረቃሉ። ኮሌጃችን ከዛሬ 16 ዓመት በፊት 2002 ዓመተ ምህረት ማለት ነው በ20 ሰራተኞቹ ከ3 የማይበልጡ ዲፓርትመንቶች ስራውን የጀመረው አሁን ላይ 92 አሰልጣኞች 40 የአስተዳደር ሰራተኞች በድምሩ 132 ሰራተኞች ይገኛሉ። ላለፉት 16 ዓመታት በዝቅተኛና መካከለኛ ደረጃ የሰለጠነ የሰው ኃይል በማቅረብ በማፍራትና ለክልላችን ብሎም ለሀገራችን ማህበራዊ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ ሲያደርግ ቆይቷል። አሁንም እያደረገ ይገኛል። በ10 ዲፓርትመንቶች ከ15 በላይ በሚሆኑ ሙያዎች ስልጠናዎችን ሰጥቶ የቆየው ኮሌጃችን በ13 ዙር ከ5000 በላይ ተማሪዎችን በመደበኛው መርሃ ግብር በማስመረቅ ከ50000 በላይ የሚሆኑ የአካባቢ ወጣቶችን የሥራ ፈጠራ ስልጠና በመስጠት ወደ ገበያው እንዲቀላቀሉ አድርጓል። ክብር ባለቤት የሆናችሁ ተመራቂ ተማሪዎች እንኳን ለዚህ ደስታና የክብር በተሞላበት የምረቃ ቀን በሰላም አደረሳችሁ። ዛሬ የምናከብረው የምረቃ በዓል በጥረት በትዕግስት የቁርጠኝነትና የተስፋ ውጤት ነው። ይህ ቀን የትምህርት ጉዞ መጨረሻ ምዕራፍ ሳይሆን የህይወታችሁ በእኔ አረዳድ የምዕራፍ 2 መጨረሻና የምዕራፍ 3 መጀመሪያ ወደ ስራ ፈጠራ ወደ ሀገር አገልግሎት የሚወስድ አዲስ ጉዞ መጀመሪያ ነው። የግብርና ሙያ ኮሌጅ በእጅ ስራ በቴክኖሎጂ ፈጠራና በተግባር ችሎታ የሚያጎለብት ዘርፍ ነው። የሀገራችን ዘላቂ ልማት እንዲሳካ ብቁ ታታሪና የስነ ምግባር ያላቸው ሙያ ባለሙያዎች ትፈልጋለች። እናንተም ይህን ኃላፊነት በብቃት እንደምትወጡ እምነታችን ጠንካራ ነው። Sagenye,